8 ሰዓት ተኝተን እንኳን ጠዋት ስንነቃ የከበደና የደከመ ስሜት ይሰማሃል። ቀን ላይ አይምሮ የመደንዘዝ ትኩረት የማጣት ኃይል እጥረት ያጋጥመዋል። አብዛኞቻችን የማያቋርጥ ድካም ሲሰማን የእንቅልፍ ማነስ ነው ብለን እናስባለን። ነገር ግን እውነታው ምንድነው? ጥናቶች እንደሚያሳዩት ከእንቅልፍ ማነስ ውጪ ጉልበታችንን የሚመጡና አይምሮአችንን በድብቅ የሚያደክሙ በርካታ ባዮሎጂያዊና ስነልቦናዊ ምክንያቶች አሉ። ዛሬ በዚህ ቪዲዮ የማያቋርጥ ድካም በዘላቂነት ለማስወገድ የሚያስችሉ 7 ወሳኝና ጥልቅ መፍትሄዎችን እንመለከታለን። በተለይ 3ኛው ላይ ያለው የሹገር ክራሽና 6 ላይ ያለው ስሜታዊ ውጥረት እውነታ አይምሮውን እንዴት ጉልበት እንደሚያሳጣ ሙሉ በሙሉ ያስረዳል። አሁኑኑ ቪዲዮውን ላይክ በማድረግ ጀምሩት። ወደ ዋናው ይዘት እንለፍ። 1. የእንቅልፍ ጥራትና የዑደትን ማስተካከል። ብዙ ጊዜ ሰዎች ለ8 ሰዓት ያህል ተኝቻለሁ፣ ነገር ግን አሁንም ስነሳ ከባድ ድካም ይሰማኛል ሲሉ ይደመጣሉ። እውነታው ግን የእንቅልፍ ሰዓት ማዛባት ብቻ በቂ አለመሆኑ ነው። ዋናው ቁልፍ ነገር የእንቅልፍ ጥራት ነው። አይምሮአችን የሚያርፍበት የእንቅልፍ ደረጃ ነው። አይምሮአችን የተፈጥሮ የእንቅልፍ ውደት አለ። ከመተኛታችን በፊት ስልክ፣ ቲቪ ወይም ኮምፒውተር ስንጠቀም ከስክሪኖች የሚወጣው ሰማያዊ ብርሃን አይምሮአችን አሁንም ቀኑ አልነጋም ብሎ እንዲያስብ ያደርገዋል። ይሄም አይምሮአችን ጥልቅና ረፍት ሰጪ እንቅልፍ እንድናገኝ የሚያስችለውን ሜላቶኒን የተባለ ሆርሞን ማመንጨት እንዲያቆም ያደርገዋል። በቂ እንቅልፍ አገኘን የምንለው ደግሞ አይምሮአችን ወደ ጥልቅ እንቅልፍ መግባት ሲችል ብቻ ነው። ይህን ለማስተካከል ከመተኛታችን በፊት ከ1 ሰዓት በፊት ማለት ነው ማንኛውም ስክሪን ማጥፋት፣ መኝታ ቤትን ጨለምለም ማድረግና በየቀኑ በተመሳሳይ ሰዓት የመተኛትና የመነሳት ልምድ ማዳበር ነው። አይምሮአችን ጥልቅ ረፍት እንዲያገኝ ትልቅ አስተዋጽኦ ያደርጋል። ቁጥር 2 በቂ ውሃ መጠጣትና የፈሳሽ መጠን። ሰውነታችን በዋናነት በውሃ የተገነባ ነው። የአካላዊ ውሃ መጠን በትንሹም እንኳን ሲቀንስ የደም ዝውውር ፍጥነት ይቀንሳል። ይሄ ማለት አእምሮአችንና ጡንቾቻችን የሚያስፈልጋቸውን ኦክሲጅንና ንጥረ ነገሮች በፍጥነት ማግኘት አይችሉም ማለት ነው። የውሃ እጥረት የመጀመሪያና ዋና ምልክቱ የራስ ምታት፣ ትኩረት ማጣት እና ከፍተኛ የድካም ስሜት። አብዛኞቻችን ድካም ሲሰማን ቡና ወይም ጣፋጭ ነገር ለመውሰድ እንሮጣለን። እውነታው ግን አእምሮአችን በውሃ እጥረት ምክንያት እየተጨነቀ መሆኑ ነው። በየቀኑ በቂ ውሃ መጠጣት፣ በተለይ ደግሞ ጠዋት እንደነቁ ወዲያውኑ አንድ ትልቅ ብርጭቆ ውሃ መጠጣት በሌሊት ወቅት ያጣነውን ፈሳሽ በመተካት አእምሮና አካልን ወዲያውኑ ንቁ ያደርጋል። ቁጥር 3 የደም ስኳር መጠን ማረጋጋት። በቀን ውስጥ የምንመገበው ምግብ አይነት በጉልበታችን ቀጥተኛ ምክንያት አለ። በጠዋት ወይም በምሳ ሰዓት ከፍተኛ ስኳር፣ ለስላሳዎች ወይም ካርቦሃይድሬት፣ ፓስታ፣ ኬክ ወይም ጣፋጭ ምግቦች ስንመገብ የደም ስኳር መጠናችን ባንዴ ወደ ላይ ይወጣል። በዚህ ጊዜ ሰውነታችን ያንን ከፍተኛ የስኳር መጠን ለመቆጣጠር ሲል ኢንሱሊን በከፍተኛ መጠን ያመነጫል። ይህም የደም ስኳር መጠን በፍጥነት ቁልቁል እንዲወርድ ያደርገዋል። ይሄ ሂደት በስነ ልቦናና በባዮሎጂ ሹገር ክራሽ ይባላል። ውጤቱ ደግሞ የሆነ ከባድ የድካም የመዝለልና የመንፈስ መደባት ስሜት አለው። ይሄ ለማስቀረት ምግቦች ላይ ፕሮቲን እንደ እንቁላል፣ ጥራጥሬና ጤናማ ቅባት የበለጸጉ ምግቦችን ማካተት ቀኑን ሙሉ የተረጋጋ ጉልበት እንዲኖር ያደርጋል። ቁጥር 4 አካላዊ እንቅስቃሴና የፀሐይ ብርሃን ማግኘት። ድካም ሲሰማን አእምሮአችን የሚሰጠን የመጀመሪያ ምላሽ ቁጭ በል ወይም ተኛ የሚል ነው። ነገር ግን ሁልጊዜ ተቀምጦ መዋልና አለመንቀሳቀስ የሰውነታችንን ሜታቦሊዝም ፍጥነት ይቀንሳል። ይሄ ድካም ይበልጥ እንዲጠናና እንዲሰርጽ ያደርጋል። በቀን ውስጥ ለጥቂት ደቂቃ እንኳን በደጅ እግር መጓዝ ወይም ቀለል ያለ እንቅስቃሴ ማድረግ የደም ዝውውርን በመጨመር ለአእምሮ ንጹህ ኦክሲጅን ያቀብላል። በተጨማሪም የጠዋት ፀሐይን ብርሃን በአይናችን ውስጥ በሚገኙ ሕዋሳት በኩል ለአእምሮአችን አሁን ቀን ነው፣ ንቁ ሁን የሚል የነቃ መልእክት ይልካል። ይህም በሰውነታችን ውስጥ የሚገኘው የድካም ሆርሞን በመቀነስ የነቃ ስሜትን ይፈጥራል። ቁጥር 5 ቡና አጠቃቀምና መቆጣጠር። ቡናና ሻይ በውስጣቸው ባለው ኮፊያና ምክንያት አእምሮአችን ጊዜያዊ ንቁና እንዲያገኝ ያደርገዋል። ነገር ግን ቡና ከመጠን በላይ መጠጣት ወይም ባልተገባ ሰዓት መጠቀም ለከፋ ድካም ያጋልጣል። ቡና በአእምሮአችን ውስጥ የድካም ስሜትን የሚያመጣውን አድኖሲን የተባለ ኬሚካል ጊዜያዊ እንጂ ድካምን ፍጹም አያስወግድም። ቡና
ኃይል ሲያልቅ የታገደውን ድካም በአንድ ጊዜ ተከማችቶ ይመጣል። በተጨማሪም ከሰዓት በኋላ ከቀኑ 8 ሰዓት በኋላ ቡና መጠጣት የሌሊት እንቅልፋችንን ጥራት በከፍተኛ ደረጃ ያበላሽ። በመሆኑም ቡና በምክንያታዊነትና በጠዋት ክፍለ ጊዜ ብቻ መጠጣት ያስፈልጋል። ቁጥር 6 አእምሮአዊና ስሜታዊ ጫናን መቀነስ። አብዛኛው ሰው ድካም የሚመጣው አካላዊ ስራ ብቻ ይመስለዋል። ነገር ግን ያልተፈቱ የውስጥ ጭንቀቶች፣ ከመጠን በላይ ማሰብ፣ ፍርሃትና ስሜታዊ ውጥረት ከባድ አካላዊ ስራን ከምንሰራው በላይ ከፍተኛ ጉልበት ያቃጥላሉ። አእምሮአችን በጭንቀት ውስጥ ሲሆን ሰውነታችን ሁልጊዜም ለአደጋ ዝግጁ እንደሆንን ኮርቲሶል ሆርሞን ያመነጫል። ይህ ደግሞ አእምሮን አካል በፍጥነት ያደክማል። በየቀኑ አእምሮን ዘና የሚያደርጉ ልምዶች ማዳበር፣ ማሰላሰል፣ ከቴክኖሎጂ እረፍት መውሰድና የአእምሮን ሰላም መጠበቅ ድካምን በዘላቂነት ይቀርፋል። ቁጥር 7 የቫይታሚንና የንጥረ ነገሮች እጥረት። ሁሉንም ነገሮች አስተካክለ አሁንም የማያቋርጥ ድካም የሚያጋጥም ከሆነ ችግሩ የውስጥ ንጥረ ነገሮች እጥረት ሊሆን ይችላል። በሰውነታችን ውስጥ ቫይታሚን ዲ፣ ቫይታሚን ቢ12፣ አይረን ወይም የፖታሺየም እጥረት ሲኖር ሴሎቻችን በቂ ጉልበት ማምረት አይችሉም። በተለይ የብረት እጥረት ደማችን ውስጥ ካለ ኦክሲጅን የመሸከም አቅሙ እንዲቀንስ ስለሚያደርገው የማያቋርጥ የድካም ስሜት ይፈጥራል። የተመጣጠነ ምግብ መመገብና አስፈላጊ ሆኖ ሲገኝ የደም ምርመራ ማድረግ እነዚህን እጥረቶች በሕክምና ማስተካከል ዘላቂ መፍትሄ ይሰጣል። ድካም የሰውነታችን የመልእክት ማስተላለፊያ መንገድ ነው። አካልና አእምሮን እንክብካቤ እንደሚፈልጉት የሚያሳይ ምልክት ነው። እነዚህ 7 ቀላል ደረጃዎች በዕለት ተዕለት ህይወት ውስጥ በማስገባት ሙሉ ጉልበትህንና ንቁነትን መመለስ ትችላለህ። ነገር ግን ከድካም በተጨማሪ አእምሮ በድብቅ እንዲደክም የሚያደርጉ ሌላ ነገሮች ድብቅ ጭንቀት ነው።